ሰላም ሰላም እንዴት ናችሁ? ዛሬ ማሳያችሁ የፓንኬክ አሰራር ነው። በጣም ለአሰራር ቀላል ነው። በጣም ደግሞ ይጣፍጣል። ትወዱታላችሁ። ወደ አሰራሩ እንሄዳለን ማለት ነው። የሚያስፈልገን 2 እንቁላል፣ 1 ማንኪያ ስኳርና በጣም ትንሽ ጨው እንጨምራለን። 5 ማንኪያ ቬጂቴብል ኦይል እንጨምራለን። 1 ማንኪያ ቤኪንግ ፓውደር፣ 1 ማንኪያ ቫኒላ ጨምረን በደንብ አድርገን ሚክስ እናደርጋለን ማለት ነው። በደንብ አድርገን ሚክስ ካረግን በኋላ 2 ኩባያ ከግማሽ ወተት እንጨምራለን ማለት ነው። ሚክስ ካረግን በኋላ 2 ኩባያ ፍርኖ ዱቄት እንጨምራለን ማለት ነው። እዚህ ጋር ከፈለጋችሁ ወተቱን ማብዛትም ማሳነስም ትችላላችሁ ማለት ነው። ሊጣችሁ ወፈር ካለ ፓንኬካችሁ ወፍራም ይሆናል ማለት ነው። ሊጣችሁም ቀጠን ካለ ቀጠን ያለ ፓንኬክ ትሰራላችሁ ማለት ነው። በምታዩት መንገድ ሚክስ አድርጌያለሁ። መጥበሻችንን ጥደናል። ወደ መጋገሩ እንሄዳለን ማለት ነው። ብዙም መጥበሻው መጋል የለበትም። መካከለኛ መጠን ላይ አድርጋችሁ ጋግሩት፣ ቶሎ እንዳያርባችሁ ማለት ነው። ጋግረን ጨርሰናል። እንደ ማባያ የተጠቀምኩት ስትሮበሪ ነው። በመቀጠል የተፈጨ ስኳር እንጨምራለን። ስትሮበሪያችንን እንጨምራለን። ከዛ በመቀጠል ፓንኬክ ሲረም እንጨምራለን። ጣዕሙን ቆንጆ ያደርግልናል። ይበልጥ ደግሞ ጣዕም ይሰጥልናል። እንደምታዩት በጣም ያምራል። እንደምትወዱት ተስፋ አደርጋለሁ። ባይ